jenne olkaat Itoophiyaa mul'ata qabatte olkaa'insa biyyaa olkaat jenne olkaat Itoophiyaa mul'ata qabatte olkaa'insa biyyaa walii galtee ብልጽግና ሰላምን በሚመለከት ገና ከጅምሩ ከምስረታው ጊዜ ጀምሮ በዚህ ሀገር ውስጥ በአጠቃላይ የፖለቲካል ኢኮኖሚውን እና የፖለቲካ አውዱን በሚፈለግ መንገድ ለመቀየርና ፓርቲውን ከማደራጀት ጊዜ ጀምሮ በነበሩት ሂደቶች ዋና አስቻይ ብሎ ከሚይዛቸው ጉዳዮች መካከል አንዱ ሰላም ነው። እንደምታስታውሱት ለውጡ የመጣበት ጊዜ ላይ አንድ ትልቅ ስሎጋን ነበር ሰይፍ የሚባል ሰላም ይቅርታና ፍቅር አንዱ ትልቁ በጣም የተለያየ የነበረ እና የተካረረ የነበረውን አገራዊ ሁኔታ ማስተካከል የተቻለበት እንዲሁም በውስጣችንም በብልጽግና ውስጥም እንደ አንድ ትልቅ የትግል አጀንዳ ሆኖ የወጣው ሰላምን ማስከበር በጣም ትልቁ ጉዳይ እንደሆነ ከማመን የሚመነጭ ነው። ማህበረሰባችን ውስጥ እንግዲህ የሴቶችን እኩልነትና ተሳትፎና ተጠቃሚነት ለማረጋገጥ ያሉ የአመለካከት ችግሮችን የመፍታት ነው። ማህበረሰቡን ማለት የሴቶችን እኩልነት፣ የሴቶችን መብት፣ የሴቶችን ደህንነት በማስጠበቅ ደረጃ ሴቶች ከወንዶች እኩል መሆናቸውንም ጭምር ግንዛቤ መስጠት የማስተማር ስራ እየሰራ ነው። ማህበረሰቡ ራሱ የህግ ማቀፎችን እንዲያወጣ በመንግስት በኩል የሚወጡ ህጎች አሉ። ከዛው ሳለ ደግሞ ማህበረሰቡም ደግሞ ቢያንስ ሴቶችን ሊጎዱ የሚችሉ ጎጂ ልማዳዊ ድርጊቶች እንዳይተገበሩ የህግ ማቀፎችን ማህበረሰብን ያሳተፈ ስራ የመስራት የህግ ማቀፎችን የማውጣት እንደገና ደግሞ ተፈጽመው ሴቶች ላይ ጉዳት አድርሰው የተለያዩ ጎጂ ልማዳዊ ድርጊቶች ተፈጽመው ሲገኙ ደግሞ በህግ አግባብ ተጠያቂ እንዲሆኑ የማድረግ ስራ እየሰራን ያለንበት ሁኔታ ነው ያለው። አሁን ላይ 23 የካቢኔ አባላት አሉ። ከዛ ውስጥ ከ23 ውስጥ 12ቱ ሴቶች ናቸው ማለት ነው። ስለዚህ በክልል ደረጃ በመናይበት ሰዓት በፌደራል ደረጃ ካሉት የካቢኔ ወንበር ውስጥ 12ቱ ሴቶች ናቸው። በክልል ደረጃ በመናይበት ሰዓት የክልል ምክር ቤት አፈጉባኤዎች፣ የክልል ፕሬዝዳንቶች አሉ። እንዲሁም ደግሞ በተለያዩ የካቢኔ አደረጃጀት ውስጥ ሴቶች አሉ። ይሄንን በመናይበት ሰዓት ከክልል ክልል ግን አፈጻጸሙ የተለያየ ነው። በተደጋጋሚ እንደምንገልጸው የኢትዮጵያ ፖለቲካ የሀሳብ ፖለቲካ ምህዳር ውስጥ ገብቷል። ያንን መላመዱ ጥሩ ነው ብለን እናምናለን። አንድ ሁለት ፖይንቶች ነግሬ ወደ ማጠቃለያ ሄዳለሁ። ለምሳሌ በኪነ ጥበብ ረገድ እኛ ኪነ ጥበብን ለማሳደግ በጣም ሰፋፊ ስራ ሰርተናል። ኮሪደር ላይ ያሰራናቸው ልማቶች ከ100 በላይ አምፊ ቲያትሮች እንዲገነቡ አድርገናል። ይሄ በጣም ትልቅ ለውጥ እያመጣ ነው ያለው። ኪነ ጥበብ ባለሙያዎች በዚህ ዘመን ነው ክቡር ጠቅላይ ሚኒስትሩን ጨምሮ ፊት ለፊት ተገናኝተው ስለ ኪነ ጥበብ ለሀገር ግንባታ ያለው ፋይዳ እንዲታይ አድርገናል። ሁለተኛ ልሳነ ብዙህነትን የምንመርጠው እኛ ከቋንቋ እድገት በተጨማሪ ኢትዮጵያ የስልጣኔ ምንጯን ወደ ኃይለ ሄደን ብናይ ልሳነ ብዙ በሆነችበት ሰዓት የመጡ ናቸው። ለምሳሌ አክሱም ስልጣኔ ጊዜ ላይ የግሪክ፣ የሳባ፣ የአገውና ሌሎች ቋንቋዎች ድምር አብሮ የሰሩት ውጤት ነው። የልሳነ ብዙህነት ውጤት ነው የአክሱም ስልጣኔ። የላሊበላ ስልጣኔ ጊዜ አሁን የሀገራችን ቅርስ የምንለው አገውኛ፣ አማርኛ፣ አረብኛ አብረው ተዳምረው አብሮ የመጡበት የልሳነ ብዙሃን ውጤት ኢትዮጵያን የስልጣኔ ባለቤት አድርገዋል። ሶስተኛ የጎንደር ስልጣኔ ብንሄድ ጎንደር የብዝሃነት ማዕከል ናት። አማርኛን፣ ትግርኛን፣ ቅማንት፣ ኦሮምኛ፣ አረብኛ በጋራ የሆኑበት ጊዜ ነው። ያን የመሰለ ዘመን ይሄን አሁን የዛሬ ዘመን እንኳን የምንኮራበትን ነገር ያመጡልን። አንኮበር ላይ ብናይ አማርኛ፣ ኦሮምኛ፣ አፋርኛ፣ ሀረርኛ፣ አርጎብኛ፣ አረብ እነዚህ አብሮ የመጡበት ዘመን ነው። ጅማ ላይ የጅማ ስልጣኔ ሄደን ብናይ አሁን የምናየው ኦሮምኛ፣ አማርኛ፣ ከፍኛ፣ የምኛ፣ አረብኛ ናቸው። ስለዚህ ብዝሃነትን እኛ በተለይ የልሳነ ብዝሃነትን የምንፈልገው የኢትዮጵያ ስልጣኔ ቀጣይነትን ለማረጋገጥ መሆኑን በዚህ አጋጣሚ እንድትረዱልን እንፈልጋለን። ተርሲሞኒ ደአሙ ቢሮ ፊቼሲሳ ከልመገሬ ኬኛ ዳምሳ ወሊት ለብሳ